አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ቀለል ያለ የብርቱካን ኬክ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። የምጠቀማቸው ግብአቶች 3 እንቁላል አለኝ፣ 1 ኩባያ ስኳር፣ እዚህ ጋር ደግሞ 2 የብርቱካን ፍቅፋቂና ጁዝ አለኝ ማለት ነው። እዛ ጋር ደግሞ 1/3 የሚሆን ዘይት አለኝ። በመጀመሪያ 3 እንቁላልና ስኳሩን በደንብ መፍጨት አለብኝ፣ ቢያንስ 7-8 ደቂቃ ያክል። ከዛ በኋላ ደግሞ በትንሿ ማንኪያ ቫኒላ ጨምራለሁ ማለት ነው። ከዛ በመቀጠል ጁዙን ነው የማደርገው። ከዛ ዘይቱን መጨረሻ ላይ ደግሞ ፍቅፋቂውን ማለት ነው። እዚህ ጋር ደግሞ እንደምታዩት 2 ኩባያ ከግማሽ የሚሆን ዱቄት አለኝ ማለት ነው። 1 የሾርባ ማንኪያ ቤኪንግ ፓውደር አድርጌያለሁ፣ አቀላቅየዋለሁ ማለት ነው። አሁን ወደ አሰራሩ ሌትስ ጎ። መጨረሻውን አሳያችኋለሁ። በጣም አሪፍ ነው የምር፣ በዛ ላይ ቀላል ነው።